ኢትዮጵያ ለ67 ሚሊዮን ሰራተኞች የስራ ዕድል መፍጠር እንዳለባት ተገለጸ። ዝርዝር ይዘንበታል፣ ተሰሙታላችሁ። በምርጫ ቦርድ እውቅና የተሰረዘው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስትር ኤርትራና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ ኦክቶበር 2 2025 ደብዳቤ መጻፉን ተከትሎ ህወሓት ለአንቶኒዮ ጉቴሬዝ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ትንታኔ ይዘንበታል፣ የምትሰሙት ነው። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማሙ። በዝርዝር ዳሰነዋል። አብራችሁን ቆዩ። ሰላም እንደምን አላችሁ ውድ የዘድ ቲቪ ኢትዮጵያ ተከታታዮች፣ የመስከረም 29 የምሽት መረጃዎችን ይዘን መጥተናል። አብራችሁን ቆዩ። አድማጭ ተመልካቾቻችን ቻናሉን ሰብስክራይብ፣ ላይክ እንዲሁም ሀሳብ አስተያየታችሁን ኮመንት ቦክስ ላይ ያስቀመጣችሁ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። ዜናዎቹን በዝርዝር አስደምጣችኋለሁ። ኢትዮጵያ ለ67 ሚሊዮን ሰራተኞች የስራ ዕድል መፍጠር እንዳለባት ተገለጸ። በኢትዮጵያ እየጨመረ በመጣው የህዝብ ቁጥር ሳቢያ በመጪዎቹ ዓመታት ለ67 ሚሊዮን ዜጎች የስራ ዕድል መፍጠር እንደሚጠበቅባት አዲሱ የዓለም ባንክ መረጃ አመላከተ። ይህም በአፍሪካ የስራ ዕድል ፈተና ከገጠማቸው ከሰሃራ በታች ካሉ ሀገራት ከናይጄሪያ እና ከዲሞክራቲክ ሪፐብሊክ ኮንጎ ቀጥሎ ኢትዮጵያ በሶስተኛ ደረጃ እንድትቀመጥ የሚያደርግ ነውም ተብሏል። የዓለም ባንክ ባወጣው መረጃ በኢትዮጵያ በተለይም በፈረንጆቹ እስከ 2050 ድረስ ከ15 እስከ 64 ዓመት የዕድሜ ክልል ውስጥ የሚገኘው የህዝብ ቁጥር እድገቱ እጅግ ፈጣን ከመሆኑ የተነሳ ለ67 ሚሊዮን ሰራተኞች የስራ ዕድል መፍጠርን ይጠይቃታል ሲል ነው ያመለከተው። በምርጫ ቦርድ እውቅናው የተሰረዘ ህወሓት የኢትዮጵያ ውጭ ጉዳይ ሚኒስቴር ኤርትራ እና ህወሓት በጋራ በመሆን ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉቴሬዝ ኦክቶበር 2 2025 ደብዳቤ መጻፉን ተከትሎ ህወሓት ለአንቶኒዮ ጉቴሬዝ እና ለሌሎች ተቋማት የምላሽ ደብዳቤ ጽፏል። ከደብዳቤው እንደተመለከተው የፌዴራል መንግስቱ የፕሪቶሪያውን ስምምነት ጥሶታል፣ የተፈናቀሉ ወገኖች መመለስ አልተቻለም፣ የትግራይ ሉዓላዊ መሬቶች በመከላከያ ሰራዊት ድጋፍና በሌሎች ታጣቂዎች ተወረዋል፣ የፌዴራል መንግስቱ በወልቃይት እንዲሁም በአፋርና በራያ አካባቢ ታጣቂዎችን እየደገፈና እያደረጀ መሆኑን ተጠቅሷል። አንዳንድ ተቋማት ወልቃይትን በአማራ ክልል ስር አድርገው መግለጫ እየሰጡ ነውም ብለዋል። ከኤርትራ ጋር ያለውን ግንኙነት በተመለከተ ከኤርትራ ጋር የተጀመረው የህዝብ ለህዝብ ግንኙነት ለቀጠናው ሰላም አዎንታዊ ሚና ያለው በመሆኑ መደገፍ ሲገባው የፌዴራል መንግስቱ ከኤርትራ ጋር በገባበት ውጥረት ምክንያት የጽምዶ ግንኙነትን በጽኑ እየተቃወመ ይገኛልም ብለዋል። ህወሓት ከኤርትራ ጋር ሆኖ ኢትዮጵያን ሊወጋ እየተዘጋጀ ነው የሚለውን የፌዴራል መንግስቱ ውንጀላ ከእውነት የራቀ ነውም ብለዋል። ብሔራዊ ምርጫ ቦርድ የህወሓትን እውቅና እንዲመልስ የጠየቀ ሲሆን አሁን እየታዩ ያሉ የጦርነት እንቅስቃሴዎች በውይይት እንዲፈቱ ጽኑ አቋም አለን ሲልም ገልጿል። ይህ በእንዲህ እንዳለ ኤርትራ ከህወሓት ጋር በመሆን ልትወጋኝ የተዘጋጀች ነው ስትል ኢትዮጵያ የከሰሰቻትን ኤርትራ ክሱን ወታደራዊ ጸብ አጫሪነት ስትል ውድቅ አደረገች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል የቀድሞ ግዛትን ለማስመለስ ያለመ ያሉትን ከፍተኛ የፕሮፓጋንዳ ዘመቻ በወታደራዊ የጸብ አጫሪነት የተከለበት ነው ሲሉ ለፈረንሳይ ዜና አገልግሎት ተናግረዋል። የኢትዮጵያ ውጭ ጉዳይ ሚኒስትር በዚህ ወር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በላከው ደብዳቤ አስመራ ጽንፈኛ ካለው የህወሓት አንጃ ጋር ኢትዮጵያን ለመውጋት እየተዘጋጁ ነው ሲልም ከሷል። ውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ የፈረሙበት ይህ ደብዳቤ የፌዴራል መንግስት ወታደሮች ከአማጽያን ጋር በሚዋጉበት በአማራ ክልል ሁለቱ አካላት የታጠቁ ቡድኖችን ይደግፋሉ፣ ያንቀሳቅሳሉ፣ ይመራሉም ሲልም ይወቅሳል። አቶ የማነ ኢትዮጵያን የባህር በር ዳግም ለማግኘት ሲባል በብዙ መስዋዕትነት የተገኘውን የኤርትራን ነጻነት ሉዓላዊነት ለመጋፋት በማሴር ከሰዋል። እስራኤልና ሐማስ የመጀመሪያ ተኩስ አቁም ስምምነት ለማድረግ ተስማሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤልና ሐማስ የመጀመሪያ ዙር የተኩስ አቁም ስምምነት ላይ መድረሳቸውን በማህበራዊ ትስስር ገጻቸው ባስተላለፉት መልክ አስታውቀዋል። በተኩስ አቁሙ ስምምነቱ ላይ ዋነኛ አደራዳሪ የሆነችው ኳታር የተኩስ አቁም ስምምነቱ የመጀመሪያ ምዕራፍ ሙሉ ለሙሉ ካተገባበሩ ጭምር ስምምነት ላይ መድረሱን ማስታውቃለች። ሐማስ በበኩሉ ባወጣው መግለጫ በጋዛ ያለውን ጦርነቱን ለማቆም ወታደሮች ከአካባቢው ሊለቁ የሚያስችል የሰብአዊ እርዳታ ወደ አካባቢው ሊገባ የሚያደርግና የእስረኞች ልውውጥ የሚደረግበት ስምምነት ላይ መድረሱን ማስታውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ውሳኔውን ለማጽደቅ በመጪዎቹ ሰዓታት የመንግስታዊ ስብሰባ እንደሚያደርጉም ገልጸው ቀኑን የእስራኤል ታላቅ ቀን ሲሉም ሰይመውታል። የእስራኤልና ሐማስ ጦርነት ከትናንት በስቲያ ድፍን 2 ዓመት ማስቆጠሩ ይታወሳል። በጦርነቱ በርካታ ንጹሃን ሞተዋል፣ ለአካል ጉዳት እንዲሁም ለሰብአዊ ቀውስም ተዳርገዋል። ከዚህ ቀደም ጦርነቱን ለማስቆም በኳታር ግብፅና አሜሪካ አደራዳሪነት በርካታ ዙር ያልተሳኩና ተግባራዊ ያልሆኑ ድርድሮች ተደርገዋል። አሁን ላይ በአሜሪካው ፕሬዝዳንት ዶናልድ ትራምፕ አማካኝነት በቀረበው የሰላም ድርድር እቅድ ዙሪያ የሐማስና የእስራኤል ተወካዮች በግብፅ በመገኘት ለ4 ቀናት ውይይት ካደረጉ በኋላ
በመጨረሻም በእቅዱ የመጀመሪያ ምዕራፍ ላይ ሙሉ ለሙሉ መስማማታቸውን አሳውቀዋል። አድማጭ ተመልካቾቻችን ለሰዓቱ ይዣቸው የነበሩ መረጃዎችን ይመስላሉ። በሌላ መረጃ እስከምንገናኝ በያላችሁበት መልካም ጊዜ ይሁንላችሁ።